ሃይ እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ በሌላ ቪዲዮ ተመልሻለሁ። ለድምጼ በጣም ይቅርታ፣ ያው ትንሽ ጉንፋን ይዞኛል። እንደ ክርስቲያን እንዴት እንመላለስ? እኛ የክርስቶስ አምባሳደሮች ነን አይደለን እንዴ? እያንዳንዳችሁ የክርስቶስ አምባሳደር ናችሁ። አምባሳደር እንደሚታወቀው አሁን ለምሳሌ ብዙዎች ሴሌብሪቲዎች፣ ቲክቶከሮች፣ አርቲስቶች የእንትን አምባሳደር ነኝ የእንትን አምባሳደር ነኝ ሲባል ሰምታችሁ ታውቃላችሁ አይደለ? ያ ማለት ያንን ካምፓኒ ሊሆን ይችላል ወይ ያንን ሀገር ሪፕሬዘንት ያደርጋሉ ማለት እነሱ የሚታዩት ያንን ነገር ሆነውት ነው። ሀገር አምባሳደር ከሆኑ እነሱ በስማቸው አይጠሩም። ለምሳሌ የኢትዮጵያ አምባሳደር ብሆን ሌላ ሀገር ሲሄድ ኢትዮጵያ ነው የሚባለው እንጂ ትባረክ አይባልም። በእኔ ኢትዮጵያ ትታያለች ማለት ነው። እንደ ክርስቲያን እዚህ ጋር ትባረክ ምንድነው ሃይማኖትሽ ሲባል ክርስቲያን ነኝ ካልኩኝ እኔ አይደለም የምታየው፣ ክርስቶስ ነው በእኔ የሚታየው። የሆነ ነገር ሳደርግ ብታዩኝ ከክርስቲያን አይጠበቅም ትላላችሁ አይደል? አንቺ ክርስቲያን አይደለሽ እንዴ ትላላችሁ። ይህ ማለት ከክርስቶስ ይህ አይጠበቅም። ገባችሁ አይደል? እኛ የክርስቶስ አምባሳደሮች ነን። ክርስቲያን ስንል በእኛ የሚታየው ክርስቶስ ነው። የክርስቶስ አምባሳደር ነን ስንል 2 ቆሮንቶስ 5 እናያለን ማለት ነው። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔርን በእኛ አማካኝነት ጥሪውን ያቀርባል ማለት እንደራሴዎች ማለት እንደ ክርስቶስ ነን ማለት ነው። ስለዚህ በዓለማውያን ቦታዎች በምንመላለስባቸው ቦታዎች ሁሉ እኛ ክርስቶስን ነው የምናሳየው። ስለዚህ የምናደርገውን ነገር ሁሉ መጠንቀቅ አለብን። ይህም ስላችሁ ማለት ነው የሆነ ፐርፌክት ነን ማለት አይደለም። የስ በጣም ፐርፌክት አይደለም። ፐርፌክት ስላልሆንም ነው ክርስቶስ በደሙ ገዝቶን ጸጋውን የሰጠን። ግን ደግሞ እንደ ቃሉ መኖር አንችልም ማለት አይደለም። ፐርፌክሽኑ ላይ አልደርስም፣ ግን ደግሞ እንጥራለን እንጂ የሆነ ደካማ ሆነን በቀኛ እኮ አንችልም፣ ሰዎች ነን፣ ስጋ ለባሾች ነን ምናምን ማለት የለም። የዚህ ቪዲዮ ዋና ዓላማው ምንድነው? እኛ የክርስቶስ አምባሳደሮች ነንና ክርስቶስን የሚያሳይ ምልልስ መመላለስ አለብን። ክርስቲያን ነን ካልንም እኛ ሙሉ በሙሉ ክርስቲያን መሆን አለብን። ቀን ጠብቀን ቦታ ለይተን ክርስቲያን መሆን የለብንም። በሁሉ ቦታ ክርስቲያን መሆን አለብን። ዋናው ነገር ደግሞ በህይወታችን ክርስቶስን ማሳየት ነው። አሁን ላይ በጣም ከብዶናል አይደለ? የቱ ክርስቲያን ይሁን የቱ ዓለማዊ ይሁን በጣም ከባድ ነበር። የተደበላለቅንበት ጊዜ ነው ያለነው እና በተቻለን አቅም ክርስቶስን የሚያሳይ ህይወት እንመላለስ። እኛ ክርስቲያንን ካልን የምሬ ነው የምላችሁ ማንነታችን አይደለም እናሳየው። በቃ ክርስቲያን ነን፣ እሱ እኮ ክርስቲያን ናት፣ እሱ እኮ ክርስቲያን ነው ሲባል የሆነ ካራክተር ይጠበቅበታል ማለት ነው። መጽሐፍ ቅዱስ ላይ እንደዚህ ይላል፣ እንዲሁም ሰዎች መልካሙን ባህሪያችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩት ብርሃናችሁ ለሰዎች ሁሉ ይታይ። አያችሁ፣ እኛ መልካም ስንሆን ምልልሳችን መልካም ሲሆን ሰዎች እግዚአብሔርን ነው የሚያከብሩት፣ በሰማይ ያለውን አባታችንን ነው የሚያከብሩት። በእኛ ምክንያት እግዚአብሔር ሲከበር በጣም ደስ የሚል ነገር ነው። አይኖ በጣም እንደ ወጣት ከባድ ነው፣ እንደ ሰው ከባድ ነው። ግን ደግሞ ጸንተን የምንራመድበትን ጸጋ ተሰጥቶናል አይደል? ያ ደግሞ መንፈስ ቅዱስ ነው። በእኛ አቅም አይቻልም፣ በእኛ አቅም ልናደርገው አንችልም። ግን ደግሞ መንፈስ ቅዱስ ተሰጥቶናል። ያ መንፈስ ቅዱስ ነው የሚረዳን። ከኛ የሚጠበቅ ነገር አለ። እኛ የሆነች እርምጃ ደግሞ መራመድ ይጠበቅብናል እንደ ክርስቲያን። ስለዚህ ክርስቶስ አምባሳደር እንደመሆናችን የሚጠበቁብን አንዳንድ ነገሮችን ልነግራችኋለሁ። የመጀመሪያው በህይወታችን ክርስቶስን ማሳየት ነው። በህይወታችን ክርስቶስን ማሳየት ስንል በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በሶሻል ሚዲያችን አጠቃቀማችን ላይ ሊሆን ይችላል። በሁሉም ቦታ ክርስቶስን ማሳየት አለብን። ሌላኛው ደግሞ ወንጌልን መስበክ። ምክንያቱም የአንድ ብራንድ አምባሳደር ከሆናችሁ ማስታወቂያ ትሰራላችሁ፣ ታስተዋውቃላችሁ፣ እንዲህ ነው ትላላችሁ አይደለ? የኢየሱስ አምባሳደር ደግሞ ስትሆኑ ወንጌል ትሰብካላችሁ። መጽሐፍ ቅዱስ ላይ ሮሜ 1:16 ላይ እንደዚህ ይላል፣ በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎ ለአሕዛብ ነው። በወንጌል አናፍርም። በወንጌል የማናፍር ከሆነ ደግሞ ወንጌሉን እንኖረዋለን። ገብታችኋል አይደለም? ወንጌሉን የማንኖር ከሆነ በወንጌል እያፈርን ነው፣ በክርስቶስ እያፈርን ነው፣ አምባሳደር መሆን እያፈርን ነው። ስለዚህ በወንጌል የማያፍር ሰው ወንጌልን አንብቦ እንደ ወንጌሉ ለመኖር ይጥራል። በጥረቱ ላይ ደግሞ የእግዚአብሔር መንፈስ ተጨምሮበት ኢየሱስ የዘላለም ሕይወት እንደሆነ አዳኝ እንደሆነ
ትሰብካላችሁ ማለት ነው። ደግሞ የአንድ ሀገር አምባሳደር ስትሆኑ ይሄ ሀገር ይሄ ያለው ያላችሁ እንደምትናገሩት ወንጌልን መስበክ ግድ ይላችኋል ማለት ነው። ምክንያቱም እዚህ ጋር እናንተ ያላችሁት ክርስቶስን ሪፕሬዘንት ለማድረግ ስለሆነ ቅባጭሩ የክርስቶስ ተወካይ ናችሁ። ስለዚህ በሄዳችሁበት ቦታ ሁሉ ይህንን ማድረግ አለባችሁ፣ ማስተዋወቅ አለባችሁ። ሰዎችን ከክርስቶስ ጋር ክርስቶስን እንዲያውቁ፣ ሰላም ኢየሱስ ጋር እንዳለ፣ ሁሉ ነገር ኢየሱስ ጋር እንዳለ፣ ድነት ኢየሱስ ጋር እንዳለ ማስተዋወቅ ማለት ነው። እንደ ክርስቲያን ደግሞ ልዩነት መፍጠር አለብን። መመሳሰል የለብንም። ልዩ ነን። ምክንያቱም እኛ የዓለም ብርሃን ነን። መጽሐፍ ቅዱስ ላይ ይላል አይደለ? እናንተ የዓለም ብርሃን ናችሁ። ስለዚህ እኛ እንለያለን ማለት ነው። ብርሃናችንን ደግሞ በየቦታው ማንጸባረቅ አለብን። ሌላኛው ደግሞ ማለት ነው ለምንጠየቀው ጥያቄ ሁሉ መልስ ያለን ሰዎች መሆን አለብን። መጽሐፍ ቅዱስ ላይ አንደኛ ጴጥሮስ 3:15 ላይ እንደዚህ ይላል፣ ክርስቶስን ጌታ አድርጋችሁ በልባችሁ ቀድሱት፣ እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሁኑ፣ ነገር ግን ይህን ሁሉ በትህትና በአክብሮት አድርጉት። ይህ ማለት ምን ማለት ነው? የአንድ ብራንድ አምባሳደር የሆነ ሰው ስለዛ ነገር መልስ መኖር አለበት። ምን እንደሆነ ነገሩ፣ ከምን ተሰራ፣ እንዴት እንደሆነ በቃ አላ መልስ መኖር አለበት። ደውለን ወይም ስንጠይቅ የዛ ብራንድ አምባሳደር መልስ ሊኖረው ይገባል። ሰው እኛም ደግሞ መልስ መስጠት አለብን። መልስ የምንሰጠው መልስ የምናገኘው ደግሞ ከየት ነው? የጥያቄዎች የነገሮች ሁሉ መልስ ያለው እዚህ ውስጥ ሁሉ መልስ አለ። እኛም የህይወት ጥያቄ መልሶቻችን የምናገኘው ከዚህ ነው። ስለዚህ ለመልስ የተዘጋጀን እንድንሆን ከመጽሐፍ ቅዱስ ጋር ጊዜ ማሳለፍ አለብን፣ መጸለይ አለብን። ህይወታችን ከየትም አይደለም የሚቀዳው ከዚህ ነው። በዘመናት መካከል አይሻርም። የሆኑ ትሬንድ ስለመጣ አንሽረውም፣ አንቀይረውም። መሪያችን ይሄ መሆን አለበት። የህይወታችን መርህ ይሄ መሆን አለበት። በቃ ከዚህ መቅዳት አለብን። አንችልም፣ አቅሙ የለንም፣ አቅም ግን ይሰጠናል። ዘመኑን ሳይሆን መምሰል ያለብን ቃሉ ምን ይላል፣ ሁኔታውን ሳይሆን መምሰል ያለብን ይሄ ምን ይላል። የምሬ ነው የምላችሁ። እንደ ወጣት እኔ በጣም እረዳለሁ። ከባድ ነው። ግን ደግሞ እግዚአብሔር በዚህ ከባዱ ዘመን አቅልሎ ህይወታችንን እንድንኖር ጸጋ ሰጥቶን፣ መተማመኛችን የኛ ጉልበት የኛ አቅም አይደለም። የአንድ ሀገር ወይም የአንድ ካምፓኒ አምባሳደር ለመሆን ብዙ ነገር ክራይቴሪያ አለው። ብዙ የሚጠበቅበት ነገር አለ። ብዙ ነገር አለ እንደሚታወቀው። ግን የክርስቶስ አምባሳደር የሆነው እንዲሁ በነፃ እንዲሁ በጸጋ ነው ማለት በጣም እድል ነው እና ይህንን እድል የተሰጠንን ነገር በስነስርዓት እንጠቀም። እላይ መክሊት አለን፣ እላይ ሽልማት አለን እና ትልቅ ነገር ነው። በነገራችን ላይ አንድ ሰው የሆነ ካምፓኒ አምባሳደር ነኝ ሲል፣ የሆነ ሀገር አምባሳደር ነኝ ሲል እንዴት ሴሌብሬት እንደሚያደርግ የታወቀ ነው። በጣም ትልቅ ነገር ነው አይደለ? እናንተ ደግሞ ሰማይና ምድርን የፈጠረ የእግዚአብሔር አምባሳደሮች ናቸው። which is በጣም ደስ ሊያሰኝ የሚችልና ፕራውድ ልናደርግ የምንችልበት ነገር ነው። ሙሉ ክርስቲያን ነው። ዕለት ከቃሉ ጋር በመሆን ቸርች በመሄድ ፍሬንድ ዞናችንን ጓደኛ መረጣችንን በማስተካከል ውሏችንን በማስተካከል እንደ አምባሳደር ክርስቶስን የሚያሳይ ውሎ መሆን አለብን። በምንመላለስበት ሁሉ ቦታ ላይ እኔ ክርስቶስ ነው እዚህ ጋር ሪፕሬዘንት እያደረጋለሁ። እዚህ ጋር ክርስቶስ ቢገኝ ምን ሊያደርግ ይችላል? እኔ እዚህ ጋር የመጣሁት ክርስቶስ አምኖኝ እዚህ ቦታ ልኮኛል። በቃ ሁሌም ይህንን ማሰብ አለብን። መርሳት የሌለባችሁ ሁሌም እናንተ የክርስቶስ አምባሳደር ናችሁ። ከዛሬ በኋላ ምልልሳችሁ በሙሉ በየቦታው ክርስቶስን ማሳየት አለባችሁ። በቀጣይ ቪዲዮ ደግሞ ስለ ራሴ ፐርሰናል ኢንካውንተር እና እንደዚህ ያቆራኘን አጋጣሚውን እንዴት እንደ ክርስቲያን መመላለስ እንዳለብን ቀጣይ ቪዲዮ ላቀርብላችኋለሁ። እኔ አምባሳደር ነኝ። እናንተስ አምባሳደር መሆናችሁን ታምናላችሁ? ክርስቲያን ነን ካላችሁ የስ አምባሳደር ናችሁ። በውሏችሁ፣ በምልልሳችሁ፣ በትምህርት ቤት በቃ ዴሊ ላይፋችሁ ላይ እንደ አምባሳደር መንቀሳቀስ አለባችሁ። ከዚህ በኋላ በደንብ ጥሩ ቪዲዮዎችን አቀርባለሁ። ቸር ሰንብቱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ወዳችኋለሁ። ሁሌም እንደምላችሁ ከኔ በላይ አብልጦ የሚወዳችሁ ክርስቶስ አለላችሁ። ኢየሱስ ጌታ ነው። እናንተ ደግሞ ጌትነቱን አምናችሁ ስለተቀበላችሁ በህይወታችሁ ጌትነቱ እንዲሰራ ዕለት ዕለት ፈቃዳችሁን ስጡላችኋለሁ። ቻው።